በመከራ ውስጥ ያለ ሰው በስምህ ቢማጸን እኔ ከመከራ ፈጥኜው አጠዋለሁ። ዜና ገድልህን የጻፈ ያነበበ የሰማ ስሙን በኪሩቤል ክንፎች ላይ ጽፍልሃለሁ። በአብርሃም በይስሐቅ በያዕቆብ እቅፍም አሳርፈዋለሁ። ብዙ ኃጢአትን የሰራ ሰው በስምህ ወደኔ እየለመነ ንስሐ ቢገባ በደሉን ሁሉ ይቅር እለዋለሁ፣ ከጻድቃን ጋርም እቆጥረዋለሁ ብሎ ጌታችን ቃል የገባለት ከነገስታት ወገን ስለተወለደ ከአባቱ ከቅዱስ ዮስጦስ ጋር ሆኖ ከሃዲው ዲዮቅልጥያኖስን ማጥፋትና ንግስናውን መያዝ እየቻለ ከእናትና አባቱ ጋር ሆኖ ስለ ክርስቶስ ስም መከራ መቀበልን የመረጠ በንጉሱ ትእዛዝ ከቤተሰቦቹ ተለያይቶ ወደ ሌላ ሀገር በመሄድ ስለ ጌታችን አምላክነት የመሰከረ በተሰደደበትም ሀገር መኮንኑ ሕዋሳቱን ቆራርጦ ለአንበሶች ቢሰጠውም ክብር ይግባውና ጌታችን ያለምንም ጉዳት ያስነሳው ቆዳውን ገፈው በቁስሉ ላይ ጨውና መጻጻ እየጨመሩ ባሰቃዩት ጊዜ የመላእክት አለቃ ቅዱስ ሚካኤል ሰውነቱን ዳሶ የፈወሰው የቤት ግድግዳ በላያቸው ላይ ተጭኖ የገደላቸውን 2 የባለጸጋ ልጆችና 16 ሰራተኞች የተገፈፈ ቆዳውን አስነክቶ በጌታችን ስም ከሞት በማስነሳት ብዙ ሰዎችን ያሳመነ የደጋጎቹ ሰማዕታት የቅዱስ ዮስጦስና የቅድስት ታውክለያ ልጅ ሰማዕቱ ቅዱስ አቦሊ ዛሬ ነሐሴ 1 ቀን አንገቱን በሰይፍ ተቆርጦ በሰማዕትነት ያረፈበት ዓመታዊ የመታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ አቦሊ ጸሎት ይማረን ይቆየን።